አዛ ክፉ ነገር አትጻፈው። እኔ ስጀምር ተሳዳቢ አይደለሁም። ልትሳድብኝ ማለት ነው። እሱ በሀዛን ነው። ዱባይ ነኝ። ምነው በጣም ሎኬሽኑ ልላክልህ እንደ አባቴ ያለሁበት ሎኬሽን ልላክልህ። ትመጣ ልላክልህ ሎኬሽን ልላክልህ። የሚጽፉት እኔ አስገቡኝ ሰዓት ረሱ 15 አስገቡኝ እንደወጣ በጣም ነው እንደምትጽፉት ከስር ዱባይ በዚህ ሰዓት አዛና የለም እና ስንት ሰዓት ነው አዛና የሚለው አባቴ? የመረገኝ እዚህ አንዱን እዚህ እንዳልሰቅል አርፋችሁ ለምን የራሳችሁ ኑሮ አትኖሩም ወገን? አርፋችሁ የራሳችሁን ኑሮ ኑሩ። ሰው ጤነኛ አይደለም እንዴ ወገኖቼ? ላሳያችሁ እኔ እኮ እስኪ ሞክሬ ምናምን ስላልከኝ ነው ማረጋው። ማረግ ከፈለኩ ወላሂ አረጋለሁ። አንዱን እዚህ አረጋለሁ ከፈለኩ። አንዱን እዚህ ስባስቀምጥ አንዱን ወይት ወደዚህ ምን ሀገር ነው ያለው? ወደዚህ እሺ በቃ ይሄንን ኬንያ እንበለውና ይሄን አሜሪካ እንበለው። አንዱ ግሪን አሜሪካ፣ አንዱ ግሪን ደግሞ ኢትዮጵያ ባረግስ የሚያገባው ሰው አለ? አያገባችሁ። ምን ነው የኔ በእኔ አቀማመጥ በጣም ቀናችሁ። በጣም ነው እንደምትቀኑት ወገን፣ በጣም ነው እንደምትቀኑት። ወላ እንደዚህ ላወራ እችላለሁ። ከዛ ደግሞ ፋራነሽ እንዴ ሰገጤነሽ እንዴ በጣም ነው እንደምትወዛወዥው፣ በጣም ነው እንደምትደነሽው፣ በጣም ነው እንዴ ኧረ ባሌ ግን የት ነህ? ኧረ ተው ግና የአስራ አስቀምጠኝ። ኧረ ተው ባሌ ነው 10 አስቀምጠኝ። እያበድኩ ነው መሰለኝ። ልክ አይደለም ወረላ። የት ነህ? ኧረ ባሌ የት ነህ? ባሌ የት ነህ? ግራ ጎኔ አዳሚ የት ነህ? አለሜ እንዴ እዚህ ጋር እያሳበዱኝ ነው ወገን። ባሌ የት ነህ እንዴ? ልጥራው እንጂ ካለበት ባለቤቴ ባሌ አሁን እዚህ ጋር ምስጣረጅ የምር ማለት ነው። ልክ ባሌ ስል የሆነ ድምፅ ወዬ ቢለኝ አሁን እደነግጣለሁ ወይስ ደስ ይለኛል? እስኪ ንገሪኝ። አሁን አንድ ሰው ባሌ ስለው ወዬ ቢለኝ አልወጣም